ነግረው ነጭ ቅማል የተባለችን ሴት መሀላችሁ አስገብታችሁ እንደዚህ ያሽከረከረች ትጫወትባቸዋለች። ኮይንሻ እኔ እንደዚህ በዚህ ያንን ነው ማለት መሀል ነጭ ቅማል ገብታ አንዷን ከአንዷ አናክሳ ሲጨርስ ሌላዋ ጋር ትሄዳለች። ሌላዋን አናክሳ ሲጨርስ ሌላዋ ጋር ትሄዳለች። አይ ቲንክ የባንናቸው አይመስለኝም። ተግባባል። ሜልዬ እንዴት ነሽ የኔ ውድ? እና ይህንን ነው ያየሁት እኔ ዱባይ ላይ እግዚአብሔር ምስክሬ ያየሁት ይሄ አሁን የሞተ ስጋ ይሸጣል የተባለ እኔ ኤግዛክትሊ የእሷ ኢንፎርሜሽን እግዚአብሔር ምስክሬ ከሌላ ሰው አግኝቻለሁ። እሷ ያለችው በሙሉ ሌላ ሰው ለእኔ ነግሮኛል። እሷ ግን አጭበርብራ ሳራ ናት ብላ አገናኘቻት። በጣም አዘንኩ። በእውነት ሳራ እኔ እስከማውቃት ሶሻል ሚዲያ ላይ ሰው ስታስታርቅ ነው የማውቀው። ፐርሰናሊ ሳራ ማውቃት ፐርሰናሊ ሰው ስታስታርቅ፣ ኧረ ታስታርቅ። ዱባይ ላይ የተጣሉ ሰዎች አሉ። ባትጠራ ሳራ ትጠራ። ከዋሸው ዋሽተሃል በሉኝ። ምንድን ነው የሚሉት? የሆነ ሰው ተጣላ ሳራ ትምጣ። ዱባይ ላይ የሆነ ሰው ተጣላ ዱባይ ላይ ሳራ ትምጣ። ከዛ ነጭ ቅማል በምን ሲስተም ነው የመጣችባት? ሳራን ሲስተማቲካሊ አጠመደቻት። ምን በማድረግ አንቺን እኮ እንደዚህ እያሉሽ ነው ብላ ገባችላት። ስለዚህ አንዳንዴ በማታውቀው ነገር እኔ ጥሩ እየሰራው ኮይንዬ እንዴት ነሽ? እኔ ጥሩ እያረኩኝ እንዴት እንዲባላለሁ በሚል ይመስለኛል። ግን there's no way ስለ ወርቁ አይተነውም ሆነ ስለ ጆከር የተባለ ማስረጃ አምጪ በሏት። አምጪ በሏት። ኩይንዬ አምጪ በሏት። የለም ክበሪልኝ ዲቮዬ። ገባችሁ? ጨምራ ስታወራ የሆነ ቮይስ ታስተማና ጨምራ ታወራለች። እኔ አሁን ቮይስ አላሰማም፣ ብዙ ደርሶኛል ከብዙ ሰዎች። ታይ አይጠቅምሽም። እኔ ለነጭ ቅማል ነው የምነግርሽ። ከስንቱ ተባላሽ። ሴቶች በውስጥ ብዙ ልታወሩ ትችላላችሁ። የእናንተ ኖርማል ላይፍ ነው። ሴት ልጅ በውስጥ አቦ እንደዚህ ትባባላላችሁ፣ ትሳሳቃላችሁ፣ ወሬ ታወራላችሁ። የሴት ባህሪ ነው። this is women ኖርማሊ ስለሆነ ነገር ታወራላችሁ በውስጥ። በጣም ነጭ ቅማል ግን አበዛችሁ። እግዚአብሔር ምስክሬ፣ ዱባይ ያላችሁ በዚህ ተራ ሴት ብላችሁ እንዳትባሉ። ገንዘብ አምጪ ነው ጨዋታ። እንደሚታወቀው ገንዘብ ካላመጣች ያወራነውን ሪከርድ አድርጌዋለሁ ለቀብሻለሁ ነው። እንደ ውስጥ የምታወራው ነገር አለ የደበረህን። የራሷን ታጠፋና የእሷን ታወራለች፣ የራሷን ታጠፋና የእሷን ታወራለች። አብረው ነው ያወሩት ወሬውን፣ እንዳየ ነው አብረው ነው ወሬውን ያወሩት፣ አብረው ነው። ክፈይ ነው ክፈይ ነው። እና ዱባዮች ፕሊዝ አትሸወዱ። ዱባይ እኔ መጥቼ እንዳየኋቸው እግዚአብሔር ምስክሬ፣ ዱባዮች ፍቅር ናቸው። እኔ አይቻለሁ። ሄጄ ሳርቾ ብትል ሰው አብልታ የጠገበ የማይመስላት ሰው ናት ሳራ። ማንም ሄዶ አይቷታል። ማንም ሄዶ ይህ ሳራ ጋር የገባ ሰው ተከብሮ ተንከባክቦ በጥሩ ነገር ይወጣ ነው። ማናችሁም ሄዳችሁ አይታችኋታል። ማናችሁም እሷ ቤት የዱባይ ወንድምናቶቼ ከጎኗ በቸገራችሁ ጊዜ ደርሳለች እና ማዝ ነው። በዚህ ደረጃ ሄለን ነጭ ቅማል ገብታ እንደዚህ አይነት ብትንትኑ የወጣ ነገር ስታወራ ሰው እንዴት እንደምታናክስ አንዱን ከአንዱ። አሁን ለጆከር አዝና ነው። ጆከርን ባለፈው ስረግጠው አልነበረ? እኔ እስከማየው ድረስ ለጆከር አዝና ነው። ለጉቺ አዝና ነው። ጉቺን ባለፈው እንደዛ አርጋ ስረግጣት አልነበረ? ለሳራ አዝና ነው። ለመሲ አዝና ነው። መሲን ስትረግጣት አልነበረ? ማን ነው የቀረው? ዱባይ ላይ ነጭ ቅማል ያረገጠችው ማንን ነው? ማንን ነው ያረገጠችው? ዱባይ ላይ ምን አገብቷት? ዱባይ አትኖር።
የዱባይ ህይወት የላት። በእነሱ መካከል መግባቱ ለምን ይኸው እግዚአብሔር ምስክሬ፣ እኔ መረጃ ደርሶኛል። እኩል ይሄ ስጋ የሞተ ይሸጣሉ ምናምን የተባለው እኔ ደርሶኛል። ዝም ነው ያልኩት። ለምን ሰው ስለላከልኝ ብቻ ዝም ብዬ ወጥቼ የሰውን ህይወት ማበላሸት ጥሩ ነው ብዬ አላስብም። አይደል ጥሩ ነው ብዬ ስለማላስብ ስላላመንኩበት ተግባባን። የሚጠቅም ነገር የለም ሰው ማባላት፣ ሰው ማናከስ። ሄለን ምንድን ነው የምትጠቀሚው? ጥቅምሽን ንገርኝ። አሁን ዱባይ ላይ ድብልቅለቃቸው ወጣ ተባሉ። ዱባይ ያንቺን ጥቅም ንገሪኝ። ምንድን ነው የምታገኘው? ምንድን ይኸው ትላንትና የኢሳያስን ትዳር ብትንትኑ ልታወጣ አንድ ዶክመንት አምጪ ብትባል ልታመጣ አልቻለች። አንድ ነው ማወራችሁ። አንድ ከኢሳያስ ጋር ጃፒ በዚህ ውስጥ አትግባ ፕሊዝ። ሰዎች ቢስማሙ ይሻላል ከማጣላት። ጃፒ ይሻላል። እውነቴን ነው የምነግርህ። ሰው ዋሽቶ ያስታርቃል እንጂ ድፍን ዱባይን ልታባላ ስታስብ ቆም ብላችሁ አታስቡ። ድፍን ዱባይ ማን ቀረ? ዱባይ ላይ ማንን ነው ነጭ ቅማል ያልተናገረችው? ዱባይ ላይ ማን የቀረ? ሳራ ተረግጣለች፣ መሲ ተረግጣለች፣ ጆከር ተረግጧል፣ ጉቺ ተረግጣለች፣ ሙኒት ተረግጣለች። ማን ነው? ጥሯቸው በሙሉ። ሳራ ያችኛዋ ባሏን ከኢትዮጵያ ያመጣችው ተረግጣለች። እኔ ዱባይ የሚኖር የቀረ የለም። እርግጥ ነው ያደረግ እርግጥ ሄለን ነጭ ቅማል አለፈ። ታምራት የሚባለው ተረግጧል። ዲቦ ተረግጣለች። ማን የቀረው? ሀቢባ ተረግጣለች። አረብ ሀገር ያሉትን በሙሉ የዛም ባትኖር በሙሉ ሄለን ነጭ ቅማል ረግጣለች። ስለማታስተውሉ ነው ሴቶች። አያችሁ፣ ሴቶች አታስተውሉ። እያንዳንዳችሁ ታርጌት እየተደረጋችሁ ኤቭሪዴይ የምትረገጡ ከሆነ ሰውየው ማን ነው? ማን ነው? በዚህ ደረጃ ሙሉን ጨዋታ ሲጫወት ያለው እየጫወተች ያለችው ማናት? ነጭ ቅማል ናት። እያንዳንዱ ሄዳ